አላህ በጣም ለነፍሶቻችን ከመሳሳቱና በጣም ለኛ ከማዘኑ የተነሳ እንዲህ ይላል፣ ወላ ተቅቱሉ አንፉሰኩም ነፍሶቻችሁን እንዳታጠፉ አለ። አደራ ነፍሶቻችሁን እንዳታጠፉ። መከራዎች ሊደራረቡባችሁ ይችላሉ፣ ችግሮች ሊበረቱ ሊበዙ ይችላሉ። ነፍሶቻችሁን ግን እንዳታጠፉ። ኢነሁ ካነ ቢኩም ረሂማ አላህ እኮ በእናንተ ላይ በጣም እጅግ አዛኝ ሆኗል። አዛኝ ነው አላህ ለእናንተ። ነገ ለሚያልፍ መከራና ችግር ብላችሁ ዛሬ ነፍሶቻችሁን አታጥፉ አለ አላህ። ችግሮች ይደራረባሉ፣ መከራዎች ይገጥማሉ። የተገፋንና የተረሳን እስከሚመስለን ድረስ አላህ ችላ ያለን እስኪመስለን ድረስ ዝም እንባላለን። ያልፋል። እሺ አይዞን፣ በርቱ፣ ይነጋል። ሕይወት ትርጉም አለው ትርጉም ከተሰጠው